ሰላም ሰላም ውድ የተወደዳችሁና የተከበራችሁ የዋንዳ ዩቲዩብ ቻናል ቤተሰቦች እንዴት አላችሁልኝ? እንዴት ቆያችሁ? ዛሬ ስለ ፓስፖርት መረጃ ይዤላችሁ ወደ እናንተ መጥቻለሁ። በዱባይ የፓስፖርት መረጃ ምንድን ነው? ምን እየተካሄደ ነው? ስናሳድስ ምን ምን ያስፈልገናል? ምንስ ማስወገድ አለብን የሚለው ነገር ብሩስ ከበፊቱ ጨምረዋል ወይስ ቀንሰዋል የሚለው ነገር ወደ እናንተ ራሴ ስላሳደስኩኝ ወደ እናንተ ይዤ መጥቻለሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ይህ የዋንዳ ዩቲዩብ ቻናል ብቻ ነው። ወደ መረጃችን ስንሄድ ፓስፖርት ለማሳደስ ምን ያስፈልጋሉ? 3 ነገራቶች ያስፈልጋሉ። ይዘናቸው የማንሄዳቸው ነገሮች ስንት ናቸው? 3 ነገር፣ በአጠቃላይ 6 ነገር ያስፈልገናል ማለት ነው። ይዘናቸው ከማንሄደው ልጀምር ወይስ ይዘናቸው ከምንሄደው ልጀምር? ለምሳሌ ይዘናቸው መሄድ ያለብን ነገር አንደኛ የራሳችሁ ወይም ኤክስፓየርድ የሆነ ፓስፖርት ይዞ መሄድ። ሁለተኛ ነገር ደግሞ ብር ይዛችሁ መሄድ። ከ1000 ብር ያላነሰ ብር በእጃችሁ ይዛችሁ ሂዱ። ሶስተኛ ደግሞ ሸብረቅ ብላችሁ መሄድ፣ ራሳችሁን ማለት ራሳችሁን ይዛችሁ መሄድ አለባችሁ። ማስወገድ ያለባችሁ ነገር ደግሞ ካሽ ነው እንጂ ብር በካርድ አይቻልም። እንደዚህ ቦጣቃ ምናምን ይዞ መሄድ አይቻልም ማለት ነው። ማንም የሚቀበላችሁ የለም፣ ትመለሳላችሁ። ስለዚህ ካሽ ነው የሚያስፈልጋችሁ። ቦጣቃ ይዛችሁ እንዳትሄዱ። ሁለተኛ ነገር ደግሞ ፎቶ ይዛችሁ እንዳትሄዱ። ፎቶ ይዛችሁ እንኳን ብትሄዱ የፎቶ ስለሚቆረጥባችሁ ግዴታ ከአዲስ ነው ፎቶ የምትነሱት ማለት ነው። እና ፎቶ ይዛችሁ እንዳትሄዱ። ሌላ ሶስተኛ ነገር ደግሞ ዝርዝር ሳትይዙ እንዳትሄዱ። ዝርዝር ሳትይዙ አደራ 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 አደራ። በሰማይና በምድር ዝርዝር ይዛችሁ ሂዱ። በቃ ቢያንስ 100 ብሩ ዘርዝሩት። 100 ብሩ ዘርዝራችሁት ይዛችሁ ሂዱ ማለት ነው። እነዚህ 3 ነገሮች እንዳትረሱ። በዛኛውም ሳይዝ ደግሞ 3 ነገር እንዳትይዙ። ሌላ ደግሞ እዛ ያለው ክፍያ ከበፊቱ በጣም የተለየ ነው። እንደውም አሁን ቀንሷል ብዬ አስባለሁ። ምክንያቱም እንትን አካባቢ አፍዋን የወጣ አካባቢ ጭማሪ ነበረ፣ ወደ 1000 ምናምን 2000 ነበረ። ግን አሁን እንግዲህ በአሁን እኔ ባሳደስኩበት ገበያ ላይ በዱባይ ብር ወይም ደግሞ በኢማራትስ ብር 970 ብር ነው ከነፎቶ ማለት ነው። የሚመለስላችሁ 30 ብር ብቻ ነው ማለት ነው። 1000 ብር ይዛችሁ ሄዳችሁ 30 ብር ይመለስላችኋል። ስለዚህ 970 ብራችሁ ትከፍላላችሁ ማለት ነው። ሌላ ነገር ደግሞ በዚህ ማስተላለፍ የምፈልገው ነገር ኤምባሲ ላይ ስንሄድ በጣም ቋንቋ የማይችሉ ልጆች አሉ፣ እየተደነባበሩ ብራቸውን ጥሎ። አሁን እዛ ቢሮ ውስጥ ያሉ ሰዎች አያውቁም ይሄንን ማለት ነው። ግን ብራቸውን እየጣሉ የሚመጡ አሉ፣ የሚመለሱ አሉ፣ እየተደነባበሩ ቁጥራቸውን የሚጠፋቸው አሉ። ይሄ ነገር በጣም የኢትዮጵያ ኤምባሲ ግድ ብሎ ሊያስብበት የሚገባ ነገር ነው። እዛ ጋር አንድ ኮሚኒቲ ወይም ደግሞ አንድ ቴኬር የሚያደርግ ሰው ያስፈልጋል። ሚንከባከብ ምንድን ነው ማለት ቋንቋ እንኳን ቢሆን ምን ልርዳ፣ እኛን ካልተንከባከባችሁ ማለት ትንከባከቡ ትችላለች። ስለዚህ ይሄንን በጣም ሊሰራበት የሚገባ ነገር ነው። ሌላ ደግሞ ምን አለ መሰላችሁ፣ የኛ የኢትዮጵያ ኤምባሲ ምናልባት ማዳሞቻችን ይዘን ልንሄድ ስለምንችል ወይ አሰሪዎቻችን ይዘን ልንሄድ ስለምንችል እንዲሁ ካርድ ብታዘጋጁልን፣ የካርድ ኤቲኤም ብታዘጋጁ፣ የኤቲኤም እንትን ብታዘጋጁ ባይ ነኝ። ስንቶቹ እየተናደዱ ናቸው። የኔ ሴቷ ራሱ ባለፈው ተናዳለች። እና በቃ ብታዘጋጁልን ባይ ነኝ። ይህንን ሼር አድርጉላቸው እንዲሰሙ ማለት ነው። እና ሌላ በተረፈ እንግዲህ ጥሩ ነው ከማደነባበር በትንሽ ማደነባበር ነገር አለ። በቃ ቴኬር ብታደርጉ ጥሩ ነው። በተለይ ብቻ አሪፍ ነው እና ቀጥሉበት፣ በርቱ። እነዚህ ነገር ለማንኛውም እንዳትረሱ፣ ፓስፖርት ለማሳደስ እነዚህ ነገር እንዳትረሱ ነው የምላችሁ። ሌላ ደግሞ ማሳሰቢያ፣ ልክ
ፓስፖርታችሁ አሳድሳችሁ ስትወጡ ምናልባት መኪና ካለያዛችሁ መኪና እኔ ላደርስሽ ብሎ እዛ ጋር የሚቆሙ ብዙ አይነት ሰው ስላለ ዝም ብላችሁ በማታውቁት ራይድ እንዳትገቡ እና ብራችሁን ደግሞ ለማታውቁት ሰው ደግሞ አሳልፋችሁ እንዳትሰጡ አደራ። ይሄንን በጣም ጥንቃቄ ልታረጉበት የሚገባ ነገር ነው ማለት ነው። በጣም ጥንቃቄ ልታረጉበት የሚገባ ነገር ነው። በእኔ በኩል ነኝ እና ሌላ ምን አለ? ሌላማ ያልነገርኳችሁ ምን አለ? ምግብ ይዛችሁ ሂዱ። ምግብ ይዛችሁ ሂዱ አደራ። ምግብ ይዛችሁ ሂዱ። ወይ በሆነ ነገር ቋጠር አድርጋችሁ መኪና ውስጥ እንኳን እንድትበሉት። በጣም እዛ ጋር ያለው ነገር ክራውድድ ነው። ምናልባት አርፍዳችሁ ከሄዳችሁ ቡናችሁን ጠጣችሁ ሞቅ ያለ ነገር ይዛችሁ ሂዱ ማለት ነው። እና ሞቅ ያለ ነገር ስላችሁ አብሴት ምናምን እንዳይመስላችሁ፣ የምሬ ነው። የሆነ ዳቦ ነገርም ሙዝ ነገርም እንደገና ደግሞ የሆነ ነገር ብቻ ይዛችሁ መሄድ አለባችሁ። ለማንኛውም ይሄንን ነው እና አደራ ዝርዝር ሳትይዙ እንዳትሄዱ። ሌላ ስለምትሰጡን አገልግሎት እናመሰግናለን ኤምባሲዎች። ቴንክ ሶ ማች ስላዳመጣችሁኝ አመሰግናለሁ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ይሄንን መረጃ የእውነት ትክክል ስለሆነ መረጃውን ተጠቀሙበት። ቴንክ ዩ